ወልቃይትን በ4 ኪሎ እንለዋወጥ። ማስረሻ ሰጤ የኢትዮጵያ መከላከያ ሰራዊት ግብጽን ሊከብ ነው። አሜሪካ ድጋፏን ለኃይለማርያም ደሳለኝ ሰጠች። አሜሪካ የዲቪ ሎተሪ እድል ናገደች። የፌዴራል መንግስት ወደ ትግራይ ክልል በጀት ለቀቀ። አየር መንገዱ በረራ አቋረጠ ወደ ተወሰኑ የሀገሪቱ ክልሎች። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎችን በዝርዝር እናስደምጣችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆያለን። ቪዲዮ ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ወልቃይት በ4 ኪሎ እንለዋወጥ። ከትግራይ የህወሓት ጀነራሎች ከጎጃም ዘመነ ካሴ፣ ከወሎ ሄኖክ አዲሴ፣ ከሸዋ ፋኖ ብሩክ የተባለ ልጅ እና ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በጥቅምት ወር በጋራ ተሰብስበው ነበር። በስብሰባቸው መግባባት ላይም የደረሱበት የውሳኔ አቋም ህወሓት ለፋኖ ትጥቅና ሎጂስቲክ ለማቅረብ፣ ፋኖ ደግሞ ወልቃይት ለህወሓት ለማስረከብ ነበር። ስምምነቱም 4 ኪሎን ለናንተ ወልቃይት ለኛ የሚል ነበር ሲሉ ካፒቴን ማስረሻ ሰጤ ኤንቢሲ ኢትዮጵያ ጋር በተወያዩበት ወቅት ተናግረዋል። ኢትዮጵያ መከላከያ ሰራዊት ግብጽን ሊከብ ነው እከባሉ ብላ ስታልም ቀድመን በጋዛ በኩል እንገባባቸው ነው። አሜሪካ የኢትዮጵያ መከላከያ በጋዛ እንድታሰፍር ጠይቃለች። ይህም ዜና በግብጽ ድንጋጤ ፈጥሯል። ኢትዮጵያ መከላከያ በእስራኤል አድርጋ ጋዛ ውስጥ ልታሰፍር ነው። ጋዛ እና ግብጽ ድንበር ይጋራሉ። ይህም ለግብጽ አልሲሲ እጅግ በጣም አስደንጋጭ ዜና ነው። ያልተጠበቀም ሆኗል። አሜሪካ ድጋፏን ለኢንጂነር ኃይለማርያም ደሳለኝ ሰጠች። የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኢንጂነር ኃይለማርያም ደሳለኝ ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን አፍሪካን ወክሎ እጩ መሆናቸውም ይታወቃል። ከአፍሪካ ከግብጽና ከኤርትራ ውጭ ሁሉም ይደግፈዋል። አሜሪካ ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ የአፍሪካው ተወካይ ኢንጂነር ኃይለማርያም ደሳለኝ መሆን አለበት በማለትም ድምጿን ሰጥታለች። የኢፌዴሪ መንግስት ለትግራይ ክልል በጀት ለቀቀ። ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የሚመራው የልኡካን ቡድን ከፌዴራል ባለስልጣናት ጋር ለመወያየት ታህሳስ 8 2018 ዓ.ም አዲስ አበባ ማቅናቱ የሚታወቅ ሲሆን ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ከተወያዩ በኋላ ወደ ክልሉ መላክ ያለበት በጀት እንዲላክ ውሳኔ ላይ መድረሳቸው ታውቋል። የፌዴሪ መንግስት ለክልሉ የተመደበው በጀት ያለምንም መዘግየት እንዲለቀቅና እንዲላክ ለማድረግ ውሳኔ ላይ መድረሱ የተገለጸ ሲሆን በውይይቱ የአስተዳደር ውጤታማነት ለማሻሻል እና አስቸኳይ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ስምምነት እንደተደረገ ተገልጿል። አየር መንገዱ ወደ ተወሰኑ የሀገሪቱ ክፍሎች የሚደረገውን በረራ አቋርጧል። የኢትዮጵያ አየር መንገድ መግለጫ በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆኑ የአየር ጸባይ አጋጥሞናል። ከሜትሮሎጂ ባገኘነው መረጃ መሰረት ይህን የአየር ጸባይ ለተወሰኑ ቀናት የሚቀጥል ነው። የኢትዮጵያ አየር መንገድ በዚህ ምክንያት ወደ ተወሰኑ የሀገሪቱ ክፍሎች የሚያደርጋቸው በረራዎች ለማቋረጥ በመንገድ በአየር ጸባይ እስከሚስተካከል እና በረራዎችን መቀጠል እስከምንችል ድረስ መንገደኞችን እንዲታገሱ ወይንም አስቸኳይ ጉዞ የሚያደርጉ መንገደኞች ሌላ የጉዞ አማራጭ እንዲጠቀሙ በአክብሮት ለማሳወቅ እንወዳለን ብለዋል። የአፍሪካ የጦር ኃይል ብቃት በዓለም መድረክ ኢትዮጵያ በጋዛ ሰላም ለማስከበር ተጠየቀች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባቀረቡት ጥሪ ኢትዮጵያ በጋዛ ለሚሰማራው ዓለም አቀፍ የጸጥታ ኃይል ኢንተርናሽናል ሴኩሪቲ ፎርስ ፎር ጋዛ ወታደራዊ አስተዋጽኦ እንድታደርግ መጠየቃቸው ተዘግቧል። የመረጃ ያወጣው ጉዳዩን በቅርብ ከሚያውቁ ሁለት የምዕራባውያን ዲፕሎማቶች መሆኑን ዘ ታይምስ ኦፍ እስራኤል ዘግቧል። የቀጠናው የሀገሪቱ ወታደራዊ ልዕልና ሚሊተሪ ስትሬንግዝ ይህን ጥሪ ኢትዮጵያ በአፍሪካ ቀንድ በሀገሪቱ ብቻ ሳይሆን በዓለም አቀፍ ደረጃ ያላትን ወታደራዊ ተሰሚነት ሰላም የማስከበር ብቃት የሚያረጋግጥ ትልቅ ክስተት ነው ተብሏል። አሜሪካ ሶሪያ ውስጥ ከፍተኛ ወታደራዊ ዘመቻ ማካሄዷን ተገለጸ። ትራምፕ የአሜሪካ ሶሪያ ውስጥ ከፍተኛ ወታደራዊ ዘመቻ እንዲያካሄደች በማህበራዊ ትስስር ገጻቸው ገልጸዋል። የአሜሪካው የጆርዳን ኃይሎች ኦፕሬሽን ሆካይ ስትራይክ የተሰኘው ዘመቻ ማካሄዳቸው የአሜሪካው ማዕከላዊ እዝ አስታውቋል። በሶሪያ ከሚገኙ ከ70 በላይ የአይኤስ ኢላማዎች ላይ ከ100 በላይ ዘመናዊ ከፍተኛ ሚሳኤሎችን በመጠቀም አርብ ምሽት ጥቃት መፈጸማቸው ተዘግቧል። የተከበራችሁ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃዎች እነዚህን ይመስላሉ። ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።